ሻፌታ ማለት የሲዳማ ህዝብ በአንድነት ተሰብስቦ የሚመገብበት ፊቼ ጨንበላላ ስመጣ ቆጮ ውስጡ ተሰርቶ የሚቀርብበት እና አንድ ላይ ተሰብስቦ በአንድነት የሚበሉበት ነው። ሻፌታ ማቅረቢያ እቃው ነው። ምግቡ ቆጮ ተብሎ ነው የሚጠራው። በሲዳምኛ እኛ ዋሳ ብለን ነው የምንጠራው። በሲዳማ ባህል በጣም ትልቅ ቦታ ነው ያለው። ሌላው ደግሞ ቆጮ ባህላዊ ምግባችን ሆኖ ሳለ ሁሌም ይበላል። በሻፌታ የሚቀርበው ለበዓል ጊዜ ብቻ ነው። በሻፌታ የሚቀርበው ኖርማል ለቅሶ ሲኖር፣ የተለያዩ ዝግጅቶች ሲኖሩ፣ ቤታችን ውስጥ እንግዳ ሲመጣ በቆጮ ነው። ቆጮ አዘጋጅተን ነው የምንቀበለው። ለበዓል ቀን በሻፌታ የሚቀርበው ብዙ ስለሆነ ሻፌታው በጣም ትልቅ ነው። እንደምታዩት ጉዝፍ ነው። ይሄ ደግሞ በጣም ብዙ ሰው ነው ሊበላው የሚችለው። እስከ 50 ሰው እስከ 60 ሰው ከዛም በላይ ማለት ነው ይመገባል። ለጨንበላላ ጊዜ አባቶች እንግዶችን እንዲሁም ወጣቶች ለበዓል ጊዜ ማንም ተሰብስቦ በፍቅር የተጣላ ሰው በአንድነት የምንመገበው የምንበላው እኛም ለእንግዶቻችን የምናቀርበው ነው። መጀመሪያ ያው ቆጮ ታሽቶ ይጨመቃል። ከተጨመቀ በኋላ ደግሞ እናበስለዋለን። ካበሰልን በኋላም ድጋሚ እናፈረፍረዋለን፣ እናሸዋለን ማለት ነው። ቅቤውን እንጨምራለን። ቅቤ እስከ 15 ኪሎ ያክል ያስፈልገናል። በቅቤ ከታሸ በኋላ ደግሞ በሻፌታ ውስጥ አቅርበን እንጠቀማለን።